ቡና እጠጣለሁ ቁጭ ብዬ። እኔ ምግብ እንደማልበላ እንደሚሻለኝ እያወቅሽ ምንድነው ፕራንኩ ብትሉ ደብቄዋለሁ፣ ግን መምጣቷን እያየሁ ነው። ስለዚህ ደብቄዋለሁ፣ ካሜራውን በእንትኑ ደብቄዋለሁ ማለት ነው። ገና ደብቄዋለሁ መጋረጃ ስር። ከዛም በኋላ ዛሬ እስኪ ሁሌ በቃ እየተንደፋደፍኩ ምናምን ድክም ይላችኋል። ያው ሰው ቤት ያላችሁ ታውቁታላችሁ፣ እንትን ትላላችሁ፣ ምሳ ትሰራላችሁ፣ እንደገና ቡና ምናምን ታቀራርባላችሁ ማለት ነው። ስለዚህ እንደዛ ስለሚሆን ዛሬ ደግሞ ምንም ነገር አልሰራም፣ ምሳም አልሰራም፣ ቡናም አላቀርብም። ፏ ብዬ ለባብሼ ምናምን እንደምታዩ ጠብቃታለሁ። ምን እንደምትለኝ ደግሞ የምታዩት ይሆናል። እና ዛሬ ፕራንክ ነው። ስለዚህ ተከታተሉኝ። እኔ አሁን እዛ ሶፋ ላይ ቁጭ እግሬ ሰቅዬ ምናምን ነው በቃ ጠብቃት። ስለዚህ ምን እንደምትለኝ እንትን ትላላችሁ ማለት ነው። ወይኔ መጣች ቡና እንዴት አላቀረበችም ብዬ ነው። ቡና ዛሬ ለፌ ብዬ ነው ደከመኝ። ዛሬ ደግሞ እስኪ አንቺ ብታቀራረብ እንዴ? የት ሄደሽ ነበር ዛሬ? ሁሌ ማቅረብ አለብኝ እንዴ? የት ሄደሽ ነበር? የተማሪ እንዴ? እና ቡና እንዴት አቀራረብሽ አትጠብቂኝ? ቡና ከስራ እንደመጣሁ እያወቅሽ አይ ሆነ አቀራርባለሁ፣ ግን እስኪ ዛሬ ደግሞ ትንሽ እረፍት ስጪ ብዬ ነው። ምክንያቱም አይ እሱ ማለት እኔ እኮ አትረፊ አላልኩም። ኦኬ ለዛ ነው። አይ ግን ቤት ዋልሽ አትመስይም አለባበስሽ። አይ የተማሪ ብቻ ሻወር ወሰድኩ ምናምን ለባበስ ነው ብቻ እረፍት ልውሰድ ዛሬ ደከም ስላለ እረፍት ልወስድ ፈልጌ ነው። እሺ መክሰስ ነገር ስጪኝ። መክሰስ የለም? ምሳ ሰራው እንዴ? የዛሬው ደግሞ እናት ጫና ያለ ነው። ቅርብና ቢበቃ የሚሆን ነገር ካለ ኧረ በእናትሽ እርቦኛል። የሚበላ ነገር እስኪ የለም የሚበላ ሰራው ዛሬ ግን በሰላም ነው ወይ? ምንድን ነው አቅርቦሽ እኮ ነው ችግር አለ። እንጀራ አለ፣ ወጥ ነው ያሰራው። ደግሞ ከመቼ ወዲህ ነው እንደዚህ ማለት የጀመርሽ? ስለዚህ በቃ እርግጠኛ ነሽ ዛሬ ቤት ነው ያልሽው? እንዴ የት ነው እቤት ነኝ። እንደውም ልጁን ይዤ ነበረ። ኧረ በእናትሽ ተነሽ ቡና አፍልኝ። የራሴን አሞኛል እኮ። ታዲያ ቀድሞውን ቁጭ ብለሽ ነው ያልሽው? እኔ ስመጣ ነው እንዲያውም እረፍት ምናምን ከስራ ስመጣ ደግሞ አንቺ ብታፈይልኝ ፈልጌ ነው። እናንተ እኮ ጥገባችሁ አይቻልም። እናቴ በምን እየበደሽ ነው? በቤት ቤታ ስቆይብሽ አልመጣሽ? ስቆይብሽ ነው እኮ ጣፊያ ታደርጉ ነው እንደው
ዛሬ ደግሞ ጉንፋን ይዞኝ እሱን ቀሽቀችበት ጉንፋን ይዞኛል። ሻወር ሳሰሩና ትንሽ ቀለል ቢለኝ ብዬ ቁጭ አልኩኝ እኮ ትንሽ አሁን እሱም እየመጣ ነው። ስለዚህ አቀራርብና እሱም እየመጣ ነው ብሎኛል። ስለዚህ ትንሽ አቀራርብ እስቲ በቃ አንቺ የሆነ መክሰስ ነገር ቢና ብታቀርቢና ብታፈይ ዛሬማ ደስ ይለኛል። ሽብሬ ግን ዛሬ የት ነው ያልሽው? የምሬን እኮ ነው። የት ነው ያልሽው? ለቤት ነው አልኩት። እንደዚህ አይነት ጸባይ እኮ የለሽም እንዴ! እኔ ያው ሁሌ እውነት ነው ያለ ነው እንደዛ ሁሌ ያው የቱሮት ሁሉን ነገር አቀርባለሁ ምናምን ነገር አይደል። ዛሬ ደግሞ ረፍት መስጠት ምን ችግር አለ? አንዳንዴ ደግሞ ያለ ረፍት መስጠት አይ ቀን ሙሉ አይስልሽ እንደዚህ ከስራ ደክሞ ስንመጣ እንዴት ረፍት መስጠት? እሑድ አሁን እሑድ ቤት ነን እሑድ እረፊ። ዛሬ ግን ከስራ ደክሞ ስንመጣ ምግብ አልሰጥም ቡና አላፈላም። ምን ማለት ነው? ቡና ሳልጠጣ እንደማለት ታውቂያለሽ። ጭራሽ እኔን አትተኛለሽ። አይ ዛሬ ግን ቤት ዋልሽ አትመስልም። ሲያዩሽ ነገር አለሽ ከማን ጋር እንደዋልሽ አላውቅም። እቤት ነው ያሉት ግዴታ መልበስ የለብኝም። ጃማ መልበስ አለብኝ። አይ እኔ ስለ ልብስ እኮ አይደለም። ልብስማ ልበሽ ልብስ ሳይሆን እኔ ቡና አፍ የምትይው ነገር ነው እንጂ እኮ እኔ ልበሽ እንደፈለግሽ መብትሽ ነው። አዎ ግን ዛሬ ብታፈይ አንቺ ደስ ይለኛል። ወረኩት የአንቺን ቡና ነው ዛሬ መጠጣት የምፈልገው እንደው እስቲ ተነሻ ሽብሬ እሱ እየመጣ ነው። መጥቻለሁ። መንገድ ዳር ነው ስልክ የታል? ወዴት ገና ዛሬ ብቀመጥ እኮ ምን ችግር አለ? ዛሬ ብታፈይ አንቺ ምንም ችግር የለውም። ዛሬ እንኳን መጠሽ ከስራ መክሰስ ያው ምጥምጣይ ምን አቀረሻ ዛሬ አልሰራውም። ባልሰራም ምን ችግር አለው አንዳንዴ። ስለዚህ ከቅመሽና ቡናውን ምናምን ነገር አርቢ እስቲ ዛሬ ቁጭ ይጣጣ ይሄን እናቴ አይ እኔ ምንሽ እኔ እኮ የሌለብሽን ባህሪ ስታሳይ እኔ ግራ ያወጣኝ። እኔ ማፍላቱን አፈላዋለሁ። እኔ ማፍላት ምንም ችግር የለውም። ቡና ማፍላት የሚከብድ ነው ሆኗል። ግን እሱ ደግሞ ቡና እንደሚወድ ታውቂያለሽ አይደል? አዎ ሳይቀራረብ ከጠበቀው እንትን ይላል ነው። ግን በቃ አሁን ዛሬ ራሱ ቢያልፋችሁ አይሻልም? ያንዳንዱ ሁሌ መፈራራት ሽብሬ ብለሽ ነው ቡናውን እኮ የምገዛው እኔ ነኝ። አንቺ እኮ አትገዢውም እንዴ? ነው ስራ መስራት አልፈለግሽም? እሺ በቃ ወይ አንቺ ብታፈይ ነው ይመስለኛል። ኧረ ጉድ ፈላኝ ዛሬ ደግሞ እናቴ ያስፈራል። ምንድን ነው ጋር ነው 2,000 ብር ከፍተን ምን ብላችሁ እንደዚህ 2,000 ብር እንደው ብር ነው ስራሽ ነው አይደል? እንደ አምነሽበት ነው ይገባል። እኛም እኮ ስራችን ብለን ነው ውለን የምንመጣው እኮ ምንም ሊገዛ አይችልም። አሁን ምንዝር ምንም የለም። ምንም ወይ ልብስ የሆነ ነገር ሁለት ስገዛ የለም። ስለዚህ ለዚህ ችግር ደግሞ እንደዚህ ማውራት የለባችሁ። አንዳንዴ ደግሞ እንደኛ ጊዜ መስጠት አለባችሁ እኮ። እሱን እኮ ስንወያይ ነው እንጂ ከስራ ስንገባ ደርሰሽ አልሰራም ቡና ከፈለግሽ አፊ ምናምን ገለመን የምትይው ነገር እኮ ነው ያስጣለኝ እንጂ ይሄንን እኮ በስርዓት ስራሽን ሰርተሽ አይ ብር ያንሰኛል ብር ጨምሩልኝ ማለታችሁ ይታረም። አሁን እንደዚህ በቃ ዛሬ ገና ነገር እዚህ ቁጭ ብዬ ስልክ ይዣለሁ። እንደገና ቁጭ ብለሽ ምንድነው ያለቀራለሽ? ምሳ ያልሰራሽ ዛሬ ነው እንግዲህ ቁጭ አልኩትና ምሳ ያልሰራው ደግሞ አንዳንዴ ያጋጥማል። መጀመሪያ ጠይቅሽኝ ምን ሆነሽ ነው? አሞሻል ወይ? ጉንፋን እንደሚያራስን ሁሉ አሞኛል ታውቂያለሽ አይደለማ? ሳይሽ የታመመ ሰው አትመስይም። ለባብሰሽ ዘንጠሽ እንዴት ዋልሽ ስትይ ስልሽ ትደናበሪያለሽ እዚህ ስገባ። አይ እንደዛ አይደለም ግን እኔ ብታፈይ አንቺ ደስ ይለኛል። ዛሬ ግን አላፈላም። እኔ ቡናውን እኮ ማፍላት አፈለዋለሁ ግን ሁኔታሽ እስኪ ዛሬ የትዬን ቡና እጠጣለሁ ቁጭ ብዬ። እኔ ምግብ እንደማልበላ እንደሚሻለኝ እያወቅሽ ካሜራውን ደብቄ
በጣም ይቅርታሽ፣ ፕራንክ እያደረኩሽ ነው። ግን ታጋሽ መሆንሽን አየሁ። እውነት ጥሩ አሰሪ ነሽ። ከምር በጣም ይቅርታ። አይ እኔ እኮ በቃ ሁኔታ ደልብኛል። እኔ እኮ ተለየሽብኝ ሁኔታሽን ሳይሆን። በስመ አብ ሰራሁላት ለትጂ ቡና ሳታፈይ ምናምን ሳይሽ ዩቱብ እያደረኩ ነው። ዩቱብ እየሰራሁ ነው እና ካሜራውን ደብቄ እስካሁን አልታየም ነበረ። ፕራንክ ተደርገሽ